መንታ መንገድ ክፍል 3 ደራሲና ተራኪ ፉአድ ሙና። ዶርም እንደገባው አልጋይ ላይ ተዘርሬ ሀያት አስቀምጬልሃለሁ ያለችኝን መልእክት ለማንበብ ፌስቡክ ሜሴንጀርን ከፈትኩ። ሁለት መልእክት አለኝ። አንዱ ከራሄል ነው። አኩሻይ ሞዶ ልጅ ኩዛር ያገኘሁት ማታ እንገናኝና አሳያለሁ ይላል። መልስ ሳልጽፍ የሀያትን መልእክት ከፈትኩት። የሀያት መልእክት ረጅም ነበር። ቀደም ብላ አዘጋጅታ አብረን የነበረን ጊዜ ኮፒ ፔስት አድርጋ እንደላከችልኝ ገባኝ። አክረሚ ጥቁር ሂጃብ የምትለብስ ሴት እንደምትወድ ከነገርከኝ በኋላ ከጥቁር ሂጃብ ውጪ ለብሼ አላውቅም። ሴት እንደማትጨብጥ ካየው በኋላ ወንድ ጨብጬ አላውቅም። ሰውነቴ ላይ የተጣበቀ ቀሚስ ለብሼ ከተቆጣኝ ወዲህ ቅርሴን የሚያሳይ ልብስ በፍጹም አልለበስኩም። ሃይማኖት ላይ ያለን ከፊል ጥንካሬ በጣም አደንቅልሃለሁ። ሁሌም እንደ ወንድም ስትመክረን እና ስትቆጣን በጣም ነበር ደስ የሚለኝ። ግን አኩይ በዚህ ሁሉ ወንድማዊ ቅርበቶች ምክንያት በልቤ ውስጥ ካንተ ሌላ መድኃኒት ያጣሁለት ህመም ተፈጥሯል። ወድጄሃለሁ። በእርግጥ ለወራት አፍኜ የነበረውን ፍቅሬን ዛሬ ያለ ምክንያት አልነገርኩም። ትናንት ማታ ከራሄል ጋር ለብቻችሁ እንዳመሻችሁ ሳውቅ እንዳልቀደም በጣም ፈራሁ። የፈጣሪን ትዕዛዝ እጋፋለሁ ብለህ አትፍራ። እኔ ፈቃደኛ ከሆንኩ ካንተ ጋር ዛሬ ኒካ ለማሰር ፈቃደኛ ነኝ። አፈቅርሃለሁ ይላል። ኒካ ማሰር ማለት በእስላማዊ ስነ ስርዓት መጋባት ማለት ነው። ሀያት ስለኔ እንደዚህ አይነት ምልከታ ይኖራታል ብዬ ገምቼ አላውቅም። እኔ በፍጹም ከወንድምነት በዘለለ በሌላ እይታ ማናቸውንም አላየሁም ነበር። ቆይ ሀዩ ምን አይነት ልጅ ነበረች? ቀይ፣ ሁሌም ፈገግታ ከፊቷ፣ ሳቅ ከንግግሯ መሃል የማይጠፋ ቆንጆ ልጅ። ስስቅ የሆነ ሁሉ ነገርን የመቆጣጠር ኃይል አላት። ለምን እንደሳቀች ሳታውቅ በሳቋ ኃይል ብቻ አብረሃት ትስቃለህ። ትንሽ ኩራት ተሰማኝ። በሀያት መፈቀር ደስ ይላል። ኤርሚያስና ዮናስ ወደዋት ቁም ስቅላቸውን ሲያዩ ዘርም ብላ ላየቻቸው ነበር። ለካ መፈቀር በጣም ያኮራል። ያው በዚህ ዘመን አንበሳ መግደል ህገወጥ አደን ስለተባለ ጦርነትም ስለሌለ ማንንም ገድለን መኩራት አንችልምና ሴቶች አፈቀርናችሁ ሲሉን የአንበሳ መግደሉንም የመዝመቱንም አንድ ላይ ደርበን እንኮራለን። ምን ልበላት? የሀያትን ጓደኝነት ማለት አልፈልግም። ደግሞ አሁን ላይ ከማንም ጋር ኒካ ለማሰር ዝግጁ አይደለም። ግራ ገባኝ። ሀዩ ምንድን ያደረግሽው? ባትነግሪኝ ነበር የሚሻለው። የፍቅር ጥያቄዋን አልቀበልም ካልኩ ጓደኝነታችን ሊጎዳ ነው። እሺ ካልኩ ደግሞ ሳልዘጋጅ ኒካ ላስር ነው። ኒካ ሳናስር ፎንቃ እንጫወት ካልን ደግሞ ዝሙት ላይ ልንወድቅ ነው። ሀዩ ምን አይነት አጣብቂኝ ውስጥ ነው የከተተችኝ? ቢሆንም ጓደኝነታችንም ሳይጎዳ የፍቅር ጥያቄዋንም ሳልቀበል ሀዩን አረጋግቼ ማቆየት ይኖርብኛል። የሰውን ልብ ከሰበርክ መልሶ መግጠሙ በጣም ከባድ ነው። አብረህ ስትሆን በመልካም እንደሆነ ሁሉ ስትለያይም በመልካም መሆን አለበት። አሁን የማደርጋቸው ነገሮች ሀያትን መካከለኛው የጓደኝነት ሜዳ ላይ ለማቆየት ወሳኝ ናቸው። ከሀያት ጋር በጓደኝነት ከተለያየን ግን ከሀጀራና ራሄል ጋር ያለንም ጓደኝነት ይበላሻል። ብቻዬን መቅረቴ ነው። ከስልኬ ላይ አክሱም ሄደን የነበረ ጊዜ የተነሳነውን ፎቶ አውጥቼ ተመለከትኩ። መለያየት የለብንም አልኩ በልቤ። በነገራችን ላይ የምንማረው ትምህርት ከኢትዮጵያ የቱሪዝም መስህቦች ጋር የተያያዘ ስለሆነ ወደ ተለያዩ ክፍለ ሀገራት ጉዞ እናደርጋለን። የመጀመሪያ ዓመት ተማሪ ስለሆንን የሰሜኑን የኢትዮጵያ ክፍል በደንብ ጎብኝተናል።
የምሳ ሰዓት ሲደርስ ራሄል ደወለችልኝ። አነሳሁት። ሰውየው ለምሳ እየወጣን ነው፣ የት ነህ አለች። ዶርም ነኝ፣ በቃ መጣሁ፣ እዘዙ። ካልጋዬ ላይ እየተነሳሁ ዛሬ ሀጅራም ከኛ ጋር ነው የምትበላው፣ ምን እንዘዝ አለች። አሪፍ ያላችሁትን እዘዙ ብዬ ስልኩን ዘግቼ ከግቢ ውጭ ሄዳለሁ። ምግብ ቤት ሄድኩኝ። ወደ ምግብ ቤቱ ስደርስ ሀያትና ራሄል እየተከራከሩ ነው። የፔዳ በር ተገልብጦ ነው የተሰራው፣ ከውስጥ ወደ ውጪ ስትወጪ የገባሽ እኮ ነው የሚመስለው ትላለች ራሄል። ታዲያ ለምን የዘበኞቹ ቤት ከውስጥ በኩል በሩ ላይ ተሰራ ትላለች ሀያት። ሀጅራ ስም ብላ ታያቸዋለች። እጄን ታጥቤ ስቀመጥ አቦ አድቡ በቃ በማያከራከር አትከራከሩ አለች ሀጅራ። ሀያት መምጣቴን ስታይ በሀፍረት አንገቷን አቀረቀረች። ምንም ያልተፈጠረ በማስመሰል ሀፍረቷን ዛሬ ካልገደልኩት ነገ እኔ ያለሁበት መምጣት ታፍራለች። አዩ ግን እንደ ኢንጂነሪንግ ተማሪ ስለ በሩ አሰራር ስትከራከሩ አይደብራችሁ? ምን አገባችሁ አልኩ። ሀያትን ከሀፍረቷ ለመገላገል ብዬ እንጂ ስለ በሩ ማውራት ፈልጌ አልነበረም። ካቀረቀረችበት ቀና እያለች ይሄ እኮ የትልቅ ዩኒቨርሲቲ በር ነው። ዛሬ ተራ በር ቢሆንም ሲቆይ ቅርስ መሆኑ አይቀርም። ስለዚህ ይመለከተናል አለችና ፈገግ ለማለት ሞከረች። ራሄል እጇን ለሀያት እየዘረጋች ቴክ 5 ካንቺ ጋር ቱሪዝም በማጥናቴ ኩራት ይሰማኛል ብላ እየሳቀች ምላሷን አወጣችብኝ። ምግቡ ቀርቦ ከበላን በኋላ ሁሌም ምግብ እንደበላን ሻይ ለመጠጣት ወደምንሄድበት ሻይ ቤት ሄድን። ይሄ ቤት ግቢያችን በር ላይ ካሉት ሌሎች ቤቶች በጣም ይለያል። ውስጡ ሲገባ መሬቱ ሙሉ ለሙሉ ጠጠር የለበሰ ነው። ጠጠሮቹን እያነሱ መጫወት ይቻላል። እንደ ወንበርነት የሚያገለግሉት ከቤቱ ጠርዝ ላይ ዙሪያውን ተደርድረው የተለሰኑት ቦሎኬቶች ናቸው። እንደ ጠረጴዛ ደግሞ የእንጀራ ምጣድ በሚያምር መልኩ ተሰናድቷል። ምጣዶቹ ላይ 1-2 መጽሐፍ ይቀመጣል። እንግዲህ ይህን ቤት ለየት የሚያደርገው የባህላዊነት ስሜት ስላለውና ሌሎች ቦታዎች ላይ ባልተለመደ መልኩ መጽሐፍ በመኖሩ ነው። ወደ ሻይ ቤቱ ገብተን 4 ሻይ ካዘዝን በኋላ ሀጅራ አቦ ራሄልና አክረሚ ምን ፈዘዛችሁ? ግጥም አንብቡልን እንጂ እኛ ምን ሻዩ አማረ አለች። እውነቷን ነው። እዚህ ቤት የምንመጣው አብረን አሪፍ ጊዜ ለማሳለፍ በሚል ነው እንጂ ሻይ የመጠጣት ፍቅሩ ኖሮን አይደለም። ሪቾ ቀጥይ አልኩኝ ለማዳመጥ ራሴን ያመቻቸው። ትናንት ማታ ያነበበችልኝን ግጥም አነበበችው። ሀያት ፊቷ ተቀያየረ። ግራ ገባኝ። ውጥረቱን ለማርገብ በቃል ያስኳትን የራሴን አንድ ግጥም ለማንበብ ስዘጋጅ ሀያት ፈገግ ብላ ትኩረቷን ሙሉ ወደ እኔ ያደረገች። ፈገግ አልኩላትና ማንበብ ጀመርኩ። ደራሽ ፍቅርሽ መሃል ፈራሽ ቤት ገንብቼ ሙሉ አንቺነትሽ ውስጥ ግማሽ እኔን ይዤ ሙሉ የሆንኩ መስሎኝ ሁሉ ጎዶሎዬ ተሸፍኖ ባንቺ አልፈልግሽም ስል አምነሽኝ ብትሄጂ ፈገግታዬ የለም ሳቄን የተወሰድሽው ኩራቴ ከሰመ ልቤን የታኖርሽው ዛሬ ትንሽ ሳስብ ቆሜ ለብቻዬ የመሳቄ ሚስጥር የኩራት ካዝናዬ አንቺ ነሽ ገብቶኛል ተመለሽ በአምላክሽ ከቅፍ ያለይሽም እንኳን ላስቀየምሽ እንኳን በቃኝ ልልሽ ተመለሽ በፍቅርሽ ነይልኝ ልካስሽ ብዬ ስጨርስ ሶስቱም አጨበጨቡልኝ። ራሄል ፈገግ ብላ ሌላ ጊዜ አንብብልን ለማለት እንዲመቸን ርዕሱን ንገረን አለች። ርዕስ እንኳን አልነበረውም፣ ደስ ያላችሁን ርዕስ አውጡልኝ አልኩ ራሄልን ያየው። ሀያት ፈጠን ብላ ህይወት ብላችሁ አስተውሱት አለች። ሁሉም ተስማሙ። በእርግጥ ርዕሱ ከግጥሙ ጋር የሚገናኝ አይደለም። የስሟን አማርኛ ትርጓሜ ነበር ለግጥም መጠሪያ የሰጠችው። ይህች ልጅ ፎንቃዋን ግልጽ ያደረገችው ነው። ከሻይ ቤት ወጥተን ወደ ግቢ ገብተን ቢዝነስና ኢኮኖሚክስ ላይብራሪ ጋር ስንደርስ ሀጅራ እኔ በአላህ ብር ከየት ማውጣለው ብዬ ረሳው አለች። ላይብራሪ በር ላይ እንድንጠብቃቸው ነግረውን ከራሄል ጋር ግቢ በር ላይ ወዳለው ኤቲኤም ሄዱ። እኔና ሀያት ብቻ ቀረን። ሀዩ አቀርቅራ አክረሚ ኺጥባውን ለመጀመር አሰብ ወይስ አለችና ሂጃቧን ማስተካከል ጀመረች።
ኺጥባ ማለት አንድ ወንድ አንዲትን ሴት ለማግባት ሲፈልግ በወንዱና በሴቷ መካከል በእስልምና ሃይማኖት አስተምሮ የተፈቀደ ውይይት ነው። አንዳንድ ለሌላ ወንድ ማየት የማይፈቀዱ የሰውነት ክፍሎችን እስከ ማሳየት ይዘልቃል። ፀጉር፣ አንገት ምናምን። ከዴቲንግ ጋር የሚለያየው ቤተሰብ ባለበት የሚደረግ በመሆኑና ንክኪዎች ክልክል በመሆናቸው ነው። ሳቄን ለመቆጣጠር እየሞከርኩ አዩዬ ኺጥባ ባስቡ እንኳን እኮ እናትሽ ባሉበት እሱንም ቤታችሁ ውስጥ ነው እንጂ እዚህ ባህር ዳር ውስጥ ማንም በሌለበት ማድረግ ለዝሙት በር መበርገድ ነው አልኳት። እሱ ችግር የለውም። የዚህ ዓመት ትምህርት ሊያልቅ ፈተና ብቻ ነው የሚቀረን። ክረምት ላይ እኛ ቤት ኡሚ ባለችበት ልናደርገው እንችላለን። አሁን ወሳኙ ያንተ ፈቃደኝነት ብቻ ነው አለችኝ። በጣም ጨነቀኝ። ልገፋት አልፈለኩም። ሀዩ ቢያንስ ፈተና እስክንጨርስ ስለዚህ ጉዳይ ባንጨነቅ ፕሊዝ። ኤግዛም እንዳለቀ ብናወራበት ይሻላል። ትዳር ዝም ተብሎ አይመሰረትም እኮ። ተረጋግተን ክረምት ላይ እናወራ አይመስልሽም አልኳት። ሀያት ምራቋን ዋጥ እያደረገች አክረሚ ግን የሌላ ሰው ሆነ ካዩ ሰው አልሆነ አለች። ምን አባቴ ነው የሚሻለኝ ባላ። እኔ ቤተሰቦቼ ዘወትር ሲባሉ ስለመኖር እንጂ ስለ ልጃቸው ወደፊት ትዝ የሚላቸው አይነት አይደለም። ላግባት ብልስ ማን ነው በወጉ የሚደረኝ? እርግጥ አባቴ ሊያቋቁመኝ ይችላል፣ ግን ዋናው ጥያቄ እኔ እሷን ለማግባት ወዳታለሁ ወይ ማለት ሳያደስ ትለኛለች። እሱንማ በደንብ ነው እንጂ እናማ ትንሽ ልረጋጋ። ውስጤ ሌላ ምርጫ ያለው ይመስል እየወላወለ ነው። ክፍል 3 በዚሁ ተጠናቀቀ። ክፍል 4 ይቀጥላል። ደራሲና ተራኪ ፉአድ ሙና። time